ውድ የቻናሌ ቤተሰቦች ሰላም እንዴት ናችሁ? በዛሬው ቪዲዮ 10 ምርጥ የሆረር ፊልሞችን የማሳያችሁ ሲሆን ቪዲዮውን ከወደዳችሁት እንደተለመደው ላይክ እና ሰብስክራይብ በማድረግ አበረታቱን። አስረኛ ዘነን በ1952 በሮሜኒያ ካቶሊክ ቸርች ውስጥ አንዲት የቤተ ክርስቲያኑ አገልጋይ የሆነች ሴት ምክንያቱ ባልታወቀ መንገድ ራሷን ታጠፋለች። ይህንንም ጉዳይ ለማጣራት ከሌላ ቸርች አንድ ቄስና ሲስተር አይሪን የተባለች የካቶሊክ ቤተክርስቲያን አገልጋይ ወደዛው ቸርች ይሄዳሉ። ነገር ግን ቦታው ውስጥ ሲደርሱ እጅግ በጣም ሰይጣናዊ ከሆነ ኃይል ጋር ይጋፈጣሉ እያለ የሚቀጥል ቀጣይ ክፍል ያለው ልብ አንጠልጣይ ፊልም ነው። ዘጠነኛ ዘ ግሪን ኢንፈርኖ ጀስቲን የምትባል የኮሌጅ ተማሪ አሌሃንድሮ በሚባል አክቲቪስት የሚመራ ቡድን ውስጥ ትገባና የአማዞንን ደን መጨፍጨፍ ለማስቆም በማሰብ በቡድን ሆነው ወደ አማዞን ጫካ ጉዞ ያደርጋሉ። ነገር ግን በጉዞ ላይ ያሉ የሚጓዙበት አውሮፕላን ይከሰከስና በዛው ጫካ ውስጥ ይወድቃሉ። ከዛም በቦታው በሚገኙ የሰው ልጅ ስጋን በሚመገቡ የጫካ ሰዎች ይያዙና ከተወሰዱ በኋላ ሕይወታቸውን ለማትረፍ ሲጥሩ የሚያሳይ ጭካኔ የተሞላበት ምርጥ የሆረር ፊልም ነው። ስምንተኛ ሮንግ ተርን ክሪስ የተባለ ግለሰብና 5 ወጣቶች አገር አቋራጭ ጉዞ ላይ ያሉ መኪናቸው ይበላሽና ጫካ ውስጥ ይቆማሉ። ከዛም የሚረዳቸው ሰው ለመፈለግ በዛው ጫካ ውስጥ የእግር ጉዞ ይጀምራሉ። በመጨረሻም አንድ ቤት ያገኙና ማን እንዳለ ለማጣራት ከገቡ በኋላ በድንገት የቤቱ ባለቤት የሆኑ ሰው በላ ፍጥረቶች ይመጡባቸዋል። ከዛም ከነዚህ አስፈሪ ፍጥረቶች ለማምለጥና በህይወት ለመቆየት ሲጥሩ የሚያሳይ 6 ቀጣይ ክፍሎች ያሉት ምርጥ ፊልም ነው። ሰባተኛ ፍራይዴ ዘ 13th 6 ወጣቶች በግሩፕ ሆነው ከከተማ ወጣ ብለው ጥሩ ጊዜን ለማሳለፍና ለመዝናናት ወደ አንድ ሐይቅ ወዳለበት ጫካ ይሄዳሉ። ነገር ግን አሰቃቂ በሆነ መንገድ የሰው ልጅን የሚገድል ጄሰን የሚባል በብዙዎች የሚፈራ ግለሰብ በስፍራው ያጋጥማቸዋል እያለ የሚቀጥል አሰቃቂ ፊልም ነው። ስድስተኛ ዘ ኮንጁሪንግ 2 ፔጊ የምትባል የ4 ልጆች እናት ያልተለመዱና ሰይጣናዊ ክስተቶች በቤቷ ውስጥ ያጋጥማትና እርዳታ ለማግኘት ኤድ እና ሎሬን የተባሉ ባልና ሚስቶች ጋር ትሄዳለች። ነገር ግን እነሱ ችግሩን ለመፍታትና ቤቷ ውስጥ ያለውን ሰይጣናዊ መንፈስ ለማጥፋት ሲመጡ ነገሮች ሁሉ እየተባባሱ ይሄዳሉ። ይህ ፊልም በ1977 ዓ.ም በለንደን ከተማ የተፈጠረን ክስተት እውነተኛ ታሪክ የሚያሳይ ሲሆን በተጨማሪም 4 የፊልም ሽልማቶችን ተወዳድሮ አሸንፏል። አምስተኛ ዶንት ብሬዝ 3 ዘራፊዎች ስለ አንድ ብቻውን ስለሚኖርና ማየት ስለማይችል ግለሰብ ገንዘብ እንዳለው ይሰሙና ሰውየውን በሌሊት ገብተው በቀላሉ ዘርፈው ለመውጣት ያስቡና ሰውየው ቤት ይገባሉ። ነገር ግን ሰውየው የቀድሞው የአሜሪካ ወታደር ሲሆን ከገቡ በኋላ ነገሮች ሁሉ እንዳሰቡት ሳይሆኑ ይቀርና የገዛ ነፍሳቸውን ለማትረፍ ሲጥሩ የሚያሳይ በብዙ ተመልካቾች አድናቆትን ያተረፈ ምርጥ ፊልም ነው። አራተኛ አናቤል ክሬሽን ይህ ፊልም በቦክስ ኦፊስ ከ$306 ሚሊዮን በላይ ያስገባና ምርጥ የሆረር ፊልም በሚል ካታጎሪ ሽልማትን አሸንፏል። ፊልሙ በ2014 የመጀመሪያው ክፍል የተለቀቀለት ሲሆን በ2019 ደግሞ 3ኛው ክፍል ተሰርቶ ተለቋል። ይህም ፊልም የሆረር ሚስትሪ ዘውግ ያለውና የ1 ሰዓት ከ49 ቆይታ ያለው አስፈሪ ፊልም ነው። ሶስተኛ 47 ሜትርስ ዳውን አንኬጅድ 4 ወጣት ሴቶች በሜክሲኮ በሚገኝ ጥልቀት ባለው ሐይቅ ውስጥ በመዋኘትና የውሃው የመጨረሻ ጥልቀት ውስጥ ዘልቆ በመግባት ውስጡ የሚገኙ ሐውልቶችንና ዋሻዎችን ይጎበኛሉ። ነገር ግን ብዙም ሳይቆዩ በውሃ ውስጥ ከሚገኙ ግዙፍ ሻርኮች ጋር ይጋፈጣሉ እያለ የሚቀጥል ቀደም ብሎ በ2017 የተለቀቀ አንድ ክፍል ያለው ልብ አንጠልጣይ ፊልም ነው።
ሁለተኛ ላይፍ ከተለያየ ሀገር የተወከሉ የሳይንቲስት ቡድኖች ወደ ስፔስ በመሄድ ህይወትን ለመፍጠርና ለመመራመር የሚያደርጉት ሙከራ መልሶ የራሳቸውን ህይወት የከፋ አደጋ ላይ ሲጥሉ የሚያሳይ ታዋቂ የሆሊውድ ተዋናዮች የተወኑበት አስፈሪ የሆረር ፊልም ነው። አንደኛ ኢቪል ዴድ 5 ጓደኛሞች የሳምንቱን መጨረሻ ከከተማ ወጣ ብለው ጫካ ውስጥ በምትገኝ ካቢን ለማሳለፍ ወስነው ይሄዳሉ። ቦታው ላይ ከደረሱ በኋላ ግን አንድ ምንነቱ ያልታወቀ መጽሐፍ ያገኙና ከመሃላቸው ኤሪክ የሚባለው ወጣት መጽሐፉን ከፍቶ ካነበበው በኋላ ምድርን ሲኦል ሲያደርግባቸው የሚያሳይ ቀጣይ ክፍል ያለው ልብ አንጠልጣይ ፊልም ነው። ከተጠቀሱት ፊልሞች መካከል ማየት የምትፈልጉት ካለ በቴሌግራም ቻናሌ ገብታችሁ ሙሉ ፊልሙን በነፃ ዳውንሎድ ማድረግ ትችላላችሁ። የቴሌግራም ቻናሌን አድሬስ በኮሜንት ላይ አስቀምጣለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።